10 የዘንድሮ የእንግሊዝ ፕሪሚየር ሊግ ውድ ተከፋይ አሰልጣኞችን እንመልከት። ያው አይ ቲንክ በዘንድሮ የእንግሊዝ ፕሪሚየር ሊግ ብዙ አዳዲስ አሰልጣኞች የምንመለከት ይሆናል። ታዲያ በዘንድሮ በጣም ውድ ተከፋይ የተባሉት አሰልጣኞች እነማን ናቸው? 10 ከ10 ጀምረን በደረጃቸው ሁሉንም ለመመልከት እንሞክር። 10ኛ ላይ የተቀመጠው እንግዲህ የማንቸስተር ዩናይትዱ አሰልጣኝ ሚካኤል ካሪክን ነው የምናገኘው። ካሪክ በማንቸስተር ዩናይትድ ቤት እንግዲህ በአመት 5 ሚሊዮን ዩሮ አካባቢ ያገኛል ማለት ነው። ያው ሚካኤል ካሪክ ጥሩ ነገሮችን የሚያሳይ ከሆነ የሀገሩ እየጨመረለት ይመጣል። ምክንያቱም ማንቸስተር ዩናይትድ ነው እያሰለጠነ የሚገኘው። በ9ኛ ደረጃነት የምናገኘው ደግሞ የኮቨንተሪውን አሰልጣኝ ፍራንክ ላምፓርድ ነው የምናገኘው። ፍራንክ ላምፓርድ እንግዲህ ያው ኮቨንተሪ ሲቲን ከሻምፒዮንሺፕ ወደ ፕሪሚየር ሊግ ማሳደጉ ይታወቃል። በዘንድሮም ልንመለከተው የምንችለው ቡድን ነውና ግን ተመሳሳይ ልክ እንደ ካሪክ 5 ሚሊዮን ዩሮ አካባቢ አመታዊ ደሞዝ ነው የሚያገኘው። 8ኛ ላይ ደግሞ የምናገኘው የኒውካስትል ዩናይትድን አሰልጣኝ ማቲያስ ሄይሴን ነው። እንግዲህ ከነ ካሪክና ከላምፓርድ በ1 ሚሊዮን ዩሮ ተሻሽሎ 6 ሚሊዮን ዩሮ አመታዊ ደሞዝ በኒውካስትል ቤት ይከፈለዋል። 7ኛ ደረጃ ላይ ደግሞ የምናገኘው የቶተንሃሙን አሰልጣኝ ሮቤርቶ ዲዘርቢን ነው። እንግዲህ 7ኛው ውዱ የእንግሊዝ ፕሪሚየር ሊግ ተከፋይ ሆኗል። አይ ቲንክ እንደ ዲዘርቢ ከሆነ እኔ ያንሳል ብዬ ከሚሉት ወገን ነኝ። ዘንድሮ ደግሞ አይ ቲንክ ጥሩ አገነባብ ነው ቡድኑን እየገነባ ያለው። ያው ሜዳ ላይ ከሰራና ደግሞ ዘንድሮ ቶተንሃም አሪፍ ውጤት የሚያመጣ ከሆነ በጣም መመስገን ያለበት አሰልጣኝ ነው። 8 ሚሊዮን ዩሮ ነው በአመት የሚያገኘው። በ6ኛ ደረጃነት የምናገኘው ደግሞ የአስቶን ቪላውን አሰልጣኝ ኡናይ ኤምሪን ነው። እንግዲህ ኡናይ ኤምሪ እንግዲህ በአስቶን ቪላ ቤት ልክ እንደ ዲዘርቢ ሁላ 8 ሚሊዮን ዩሮ አመታዊ ደሞዝ ያገኛል ማለት ነው። በ5ኛ ደረጃነት የምናገኘው ደግሞ የሊቨርፑሉን አሰልጣኝ አንዶኒ ራዮላ ነው። እንግዲህ ራዮላ በሊቨርፑል ቤት እንግዲህ አዲሱን አመቱን እየጀመረ ይገኛል። 8 ሚሊዮን ዩሮ አመታዊ ደሞዝ በሊቨርፑል ቤት ይከፈለዋል። 4ኛ ደረጃ ላይ የምናገኘው አሰልጣኝ ደግሞ የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ነው። እንግዲህ በማንቸስተር ሲቲ ቤት እንግዲህ 10 ሚሊዮን ዩሮ አመታዊ ደሞዝ ያገኛል። 3ኛ ደረጃነት የምናገኘው ደግሞ የኖቲንጋም ፎረስቱን አሰልጣኝ ኦሊቨር ግራስነር ነው። እንግዲህ ባሳለፍነው አመት በክሪስታል ፓላስ ቤት በጣም ድንቅ የሆነ የውድድር አመትን አሳልፏል። በጣም ሃይ ፕሮፋይል የሆነ በጣም ጠንካራ አሰልጣኝ ነው። አመታዊ 11.5 ሚሊዮን ዩሮ አካባቢ ነው የሚከፈለው። 2ኛ ላይ የእንግሊዝ ፕሪሚየር ሊግ ውዱ ተከፋይ አሰልጣኝ መባል የቻለው ደግሞ የቼልሲው አሰልጣኝ ዣቪ አሎንሶ ነው። እንግዲህ ዣቪ አሎንሶ በእንግሊዝ ፕሪሚየር ሊግ በአሰልጣኝነት ህይወቱ እንግዲህ በእንግሊዝ ፕሪሚየር ሊግ የመጀመሪያውን ክለብ ይዟል። የመጀመሪያውን አመትም ዘንድሮ ነው የሚጀምረው። 11.5 ሚሊዮን ዩሮ አመታዊ ደሞዝ ነው የሚከፈለው። ተመሳሳይ ነው ከኦሊቨር ግራስነር ጋር፣ ግን ያው ከጥቅማ ጥቅሞች አንጻር ነው እንግዲህ 2ኛ ተብሎ መቀመጥ የቻለው። አንደኛው በጣም ውድ ተከፋይ የእንግሊዝ ፕሪሚየር ሊግ አሰልጣኝ የተባለው ዘንድሮ ደግሞ የአርሰናሉ አሰልጣኝ ሚካኤል አርቴታ ነው። እንግዲህ በአርሰናል ቤት ትልቅ ለውጥን የፈጠረ በጣም ድንቅ አሰልጣኝ ነው። አርቴታ እንግዲህ በአመት 15 ሚሊዮን ዩሮ አካባቢ ነው እንግዲህ አመታዊ ደሞዙ። ኦሬዲ ከአብዛኞቹ በጣም ነው የሚበልጠው። ከአብዛኞቹ ከተመለከተን 10ኛ ላይ ካለው ከካሪክ የ3 እጥፍ ደሞዝ ነው የሚያገኘው። የማንገረማችሁ ማን እዚህ ዝርዝር ውስጥ መግባት ነበረበት? ወይም ደግሞ በጣም ዝቅተኛ የሚከፈለው አሰልጣኝ ማን ነው? ከእናንተ አስተሳሰብ የሚሰራው ትልቅ ሆኖ ዝቅተኛ ገንዘብ